ሰላም ሰላም ውድ የአሞድር አሊ ዩቲዩብ ቻናል ተከታዮች በሙሉ ሁላችንም ሰላም ብያለሁኝ። ያው ሰሞኑን ጠፍቼ ነበረ ዩቲዩብ ላይ ብቅ አላልኩም። ያው በፌስቡክ እና በቲክቶክ ላይ ግን ነበርኩት። ትናንትና የሆነ መረጃ አይቼ ገርሞኝ ነው። ማንቸስተር ዩናይትድ እንደምታውቁት በአሁን ያለፈው ሲዝን በክለቡ ታሪክ በጣም መጥፎ ሲዝን አሳልፎ ነው የጨረሰው። 15ኛ ደረጃ ላይ ነው የጨረሰው እና ግን በፕሪሚየር ሊግ በቀጥታ ስርጭት ከፍተኛ ተመልካች ያገኘ ክለብ ነው ማንቸስተር ዩናይትድ። እንደምታውቁት በማሊያ ሽያጭም ከፍተኛ ደረጃ ይዞ የጨረሰ ቡድን ነው። ገቢው ይገርመኛል እና ግሌዘሮች በውጤቱ ላይ ትኩረት ያላደረጉበት ከገቢያቸው ምንም ነገር ስላልቀነሰ ነው የሚል ሐሳብ ያለኝ ነው። በቃ ምንም ነገር ስላላጡ ነው እንደዚህ የሆኑት። የሚገርማችሁ ነገር ባቴንዳ ሰራ ብዙ በአንድ ጨዋታ ላይ ብዙ ተመልካች የታደመው ማንቸስተር ከመጨረሻው ጨዋታ አስቶን ቪላ ሲያሸንፍ በዛ ጨዋታ ላይ በፕሪሚየር ሊጉ ብዙ ደጋፊ የተገኘው በዛ ጨዋታ ላይ ነው። የሚገርማችሁ እኔ ብልጥ ቢሆኑ ኖሮ እነሱ ማንቸስተር ይሄን እንደዚህ ወርዶ ይሄን ገቢ ካስገኛቸው የተሻለ ውጤት ደግሞ ቢኖር ከዚህ የተሻለ ገቢ ያገኙ ነበር። ምን አይነት ስራ ነው እንዴ? እንዴት ማገናዘብ ቢሳናቸው ነው ይሄን ያህል የሆኑት እንዴ? ውጤቱ እንደዚህ ወርዶ ይሄን ያህል ገቢ ማግኘት ከቻሉ ማንቸስተር በሜዳ ላይ ያለው ውጤት የተሻለ ቢሆን ደግሞ ከዚህ የተሻለ ነገር ያመጣ ነበር ብሎ እንዴት አያስቡ? ግን የማንቸስተር ደጋፊ እውነት በጣም ነው የሚገርመኝ። ሁሌ አታስታውሱ እንደሆነ የዛሬ ዓመት ነው ቴንሃግ በፓላስ ነው መሰለኝ 4-0 ምናምን ተሸንፎ ደጋፊው ያጨበጭባል። ተጓዥ ደጋፊ አንድ ቀን ሲያማርር ሰምታችሁ አታውቁም? የማንቸስተር ደጋፊ በዚህ እንደዚህ በቃ ውጤት በጣም መጥፎ ሲዝን እያሳለፈ ግን ደጋፊ ሁሌም ከክለቡ ጋር ነው። ግን የሚገባውን እያገኘ አይደለም ይሄ ደጋፊ። ይሄ የሆነው ደግሞ በባለቤቶቹ እነሱ የጎደለባቸው ነገር የለም። ብልጥ ቢሆኑ ግን ከዚህ የተሻለ ነገር ሜዳ ላይ ጥሩ አምጥተው ቡድኑ የተሻለ ቦታ ነበር ማድረስ የነበረባቸው። በገቢም ያድጋሉ። እየነገርኳችሁ እኮ ነው። አሁን ማንቸስተር ከአስቶን ቪላ ጋር ሲጫወት መጥፎ ሲዝን ነው እንግዲህ ሲጫወት ነው በፕሪሚየር ሊጉ ከፍተኛ ተመልካች ተገኘው። ከ73,000 ደጋፊ በላይ ኦልድ ትራፎርድ ላይ ታድሟል። ይሄ ሁላ እንግዲህ ማንቸስተር መጥፎ ሲዝን ያሳልፈው ነው እያልኳችሁ እና በእርግጥ በፈርጉሰን ያን መልካም ጊዜ ያ እሱ የሰቀለው ነው። አሁን ድረስ ምንም አሁንም በፋይናንሻል ከነ ማድሪድ ምናምን ቀጥሮ የሚነሳው ቡድን እና ይገርመኛል። ይህን ስማቸውን ተጠቅመው እንኳን ብሩን ከመሰብሰብ ሜዳ ላይ ያለውን ነገር ማሻሻል ላይ ቢጥሩ የተሻለ ነበር የሚሆነው። አሁን በእርግጥ ኢኔዮሶች እየሰሩ ነው። እኔ አሁን ደሞዝ ቅነሳም በሰራተኞች ላይ ምናምን የሚያደርጉት ለማንቸስተር እስከተጠቀመ ድረስ ምንም ቅሬታ የለኝም። ለማንቸስተር ውጤት የሚያመጣ እስከሆነ ድረስ ምንም ቅሬታ የለኝም። ይሄን አስረግጬ ነው የምነግራቸው። የሜዳል ውጤቱ የሚስተካከል ከሆነ ይደረግ፣ ይቀነስ፣ ችግር የለብኝም። አሁን ወሳኙ ነገር ማንቸስተር ፊት እኔ ቀጣይ ዓመት የሚሄዱት ልጆች ይወስኑታል። በእርግጥ ግን ይሄ ሜዳ ላይ የማይስተካከል ከሆነ የነዛ የቅናሾቹ ምናምን ይበልጥ ጫና ይፈጥራል። እነዚህ ደሞዝ ቅናሾቹ ምናምን የማንቸስተር ሜዳ ውጤት ላይ ለውጥ ካላመጣ የግዢዎች ላይ ምናምን ካላረጉት ምንም ነገር አሁን በእርግጥ በፒኤስአር ራሱ ነፃ ክለቡ ሶስተኛ ደረጃ ላይ የሚገኘው። ግን ይሄ ነገሩ በጣም ገርሞኛል ነው የምላቸው። በቃ ማንቸስተር እንደዚህ መጥፎ ሲዝን እያሳለፈ በቴሌቪዥን ስርጭት በደጋፊ ተመልካች ብዙ በማግኘት ምን ያህል መታደል ነው። ምን አይነት ክለብ ደጋፊ ይገርመኛል። በቃ የሆነ ታስታውሱ እንደሆነ እኮ አርሰናል 1-0 ነው በአስቶን ቪላ የዛሬ ዓመት ደጋፊ ጥሎ ወጣ። ምንም ትዕግስተኛ አይደሉም። የማንቸስተር ደጋፊዎች ግን ያውቁታል ክለባቸው ማን እንደሆኑ መሰለኝና እስከ መጨረሻ ድረስ ከማንቸስተር ጎን ናቸው። እውነት መታደል ነው። እኔ አንዳንዴ እኮራለሁ። በቃ ዩናይትድ ደጋፊ በመሆኔ እኮራለሁ። በእርግጥ ፕሪሚየር ሊግ ውስጥ እኔ አሁን የሚያናደኝ አንድ የሌላ ክለብ ደጋፊ የለም። ምንም ቢመጣ ሁሉም ከማንቸስተር በታች ናቸው ብዬ ነው የማስበው። ማንቸስተር የሰራውን ለመስራት ነው የሚጥሩት። እኔ አሁን ተጫዋቾቹ እኮ ራሱ ማንቸስተር ቢመርጡ እውነት አለ። አሁን ማቴዎስ ኩኛን ያለውን ሰምታችኋል። እኔ አያቴ ቤት በልጅነቴ ፕሪሚየር ሊግ እከታተል ነበር
ስደግፍ የነበረው ደግሞ ዩናይትድን ብቻ በቃ አሁን ስመርጠው ምንም ሌላ ቡድን ውስጥ አላካተትኩትም። በቃ ተመራጭ የሆነ ማወዳደር አይደለም በቃ ያስቆታል። ውሳኔ ልክ እንደነበር አውቅ ነበር። ሁሌ ከማንቸስተር ጋር ሲጫወት በጣም ያለኝን በሙሉ አሟጥጬ ሲጫወት ነበር አይደል? ምክንያቱም እንዲመርጡ ምክንያቱም ይሄ የሚሆንለት ማንቸስተር ነው፣ ሁሉ ነገር ማድረግ የሚችለው ቡድን። ይሄን ልታውቁ ይገባል። አሁን ያላችሁ ደጋፊዎች ከደጋፊው በላይ ደግሞ ተጫዋቾቹ ቢያውቁ ጥሩ ነው። ማንቸስተር ምን አይነት ቡድን እንደሆነ ምን አይነት ክለብ እንደሆነ እኔ ውስን ተጫዋቾች ናቸው ይሄን የሚያውቁት። ለዛ ማለት መጫወት ምን ያህል ክብር እንደሆነ ያወቁ አይመስለኝም። ግን እንደ ማቲያስ አይነት ኩኛ ደግሞ ዝውውሮች እጅግ በጣም ያስፈልጉናል። ክለቡን ወደው የሚመጡ ተጫዋቾች ዝውውር በክፍያ ብቻ ሳይሆን ልክ እንደሱ ማንቸስተርን ወደው የሚመጡ ተጫዋቾች ቢኖሩ በጣም እኔ እፈልገዋለሁ። እና ይሄን መረጃ ላጋራችሁ በጣም ስለገረመኝ ነው ላጋራችሁ የመጣሁት። የዩናይትድ ደጋፊዎች እስቲ በዚህ ነገር የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ሁላችሁም ላይክ አድርጉ፣ ሼርም አድርጉ ለወዳጅ ዘመዶቻችሁ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። እውነት ሁላችሁም በጣም የማመሰግነው ለምታደርጉልኝ ነገር ሁሉ ምስጋናዬን አቀርባለሁ። በጣም አመሰግናለሁ። በሌላ ቪዲዮ ሌላ ቀን እንገናኛለን። ቴንክ ዩ